ለፕሮቴስታንት እምነት ተከታዮች ወይም ለጴንጤ ሃይማኖት ተከታዮች ነው ጥያቄ። አሪፍ ጥያቄ ነው የጠየቀው ወንድሜ እና ሆፕፉሊ በአጭሩ መንገድ ቶሎ ብዙ ሳለፈልፍ ለመመለስ ሞክራለሁ። በመጀመሪያ ላይ ሰላም ይብዛ እና ወንድሜ ይሄንን ጥያቄ መጽሐፍ ቅዱስ ላይ መልስ አለው። መጽሐፍ ቅዱስ ይሄንን ጥያቄ መልሷል ክሊር አድርጎ። ምክንያቱም እግዚአብሔር የመጪውን ነገር ሁሌ ስለሚያይ አስጠንቅቆናል ስለ ብዙ ነገር። ስለዚህ ብቻ ሳይሆን ስለ ብዙ ነገር በዚህ ዓለም ላይ ያለው እና ሐሰተኛ ነቢይና የሚዋሽ ፓስተር እንደሚመጣ ጌታ እኮ ያውቃል። ምን ይላል መሰለክ የእግዚአብሔር ቃል? ብዙዎች በእኔ ስም ይመጣሉ፣ ነገር ግን ሁሉም ከኔ አይደሉም ይላል። ይሄ ደግሞ ለእንደዚህ አይነት ነገር ሊያስጠነቅቀን ነው። ለሌላ ምን ይሆናል? አንድ ሁለት ደግሞ ሐሰተኛ ነቢይ ሲነሳ ሐሰተኛ ነቢይ ሲኖር እንዴት ነው የምንለየው? አሪፍ ጥያቄ። ይሄንንም ደግሞ የእግዚአብሔር ቃል ይመልሳል። የእግዚአብሔር ቃል ምን ይላል መሰለ? በእግዚአብሔር መንፈስ በብዛት ተሞሉ ብሎ አስጠንቅቆናል። በእግዚአብሔር መንፈስ በብዛት ተሞሉ ይላል። ምን ማለት ነው ይሄ? የእግዚአብሔር መንፈስ በውስጣችን ይኑር በብዛት። ምክንያቱም ያለ እግዚአብሔር መንፈስ እንደዚህ አይነትን ነገር መለየት አንችልም። ፓስተር ያለውን በሙሉ እንትና እንትን ይሆናል፣ እንትና እንደዚህ ትሆናለች፣ እንደዛ ሲል አሜን አሜን ብለን የማይሆን ነገር ቤታችን ውስጥ ይዘን እንገባ እንችላለን። ግን የእግዚአብሔር መንፈስ በውስጣችን ካለ ሌላ ነገር መጽሐፍ ቅዱስ የሚለው የእግዚአብሔር መንፈስ ይመረምራል እንጂ አይመረመርም። ምን ማለት ነው? እንደዚህ አይነትን ነገር ይመረምራል እንጂ በዚህ አይነት ነገር አይመረመርም። ስለዚህ አሁን ሐሰተኛ ነቢይ ፊት ለፊት በእግዚአብሔር መንፈስ የተሞላ ሰው ሲቀርብ በውስጡ ያለው የእግዚአብሔር መንፈስ አይቀበልም። ምክንያቱም ይመረምረዋል እና በውስጡ ያለው የእግዚአብሔር መንፈስ ከእግዚአብሔር መሆኑንና ከእግዚአብሔር ያለመሆኑን ያውቃል። ከራሱ መሆኑንና ከራሱ ያለመሆኑን የእግዚአብሔር መንፈስ አስጠንቅቆ ያውቃል። ስለዚህ እንዳንቀበል ያደርገዋል። ማለት በህይወታችን ውስጥ እንዳይገባ ያ ትንቢት ያደርገዋል። ስለዚህ በቀላሉ መንገድ የእግዚአብሔር መንፈስ መርማሪ ነው እንጂ ተመርማሪ አይደለም። አንድ ሁለት ደግሞ የእግዚአብሔር መንፈስ በሙላት ያስፈልገናል ይሄንን ነገር ለመለየት። ሶስት ደግሞ ብዙ አይነት ሰዎች በእግዚአብሔር ስም ይመጣሉ፣ ግን ሁሉም ከእግዚአብሔር አይደሉም። ያንን ካወቅ የእግዚአብሔርን ፊት ቀን ከሌሊት የምትፈልግ ከሆነ የእግዚአብሔርን መንፈስ በውስጥ የምታኖር ከሆነ ትክክለኛ የእግዚአብሔርን መንፈስ ማለት ነው በውስጥ የምታኖር ከሆነ አትታለልም በእንደዚህ አይነት ነገር። እናም እኛ እንደዚህ ነው የምንወጣው፣ እኛ አማኞች ማለት ነው።